ኢጃብ የማያደርጉ ልጆች አይቻልም። ፔሪየድ ሲኖር አይጾምም። ሳምንት ጾመው ተረጋግተው ቀስ ብለው ነው። አንቺ ግን ኢጃቡን ለመፍታት አንድ ቀን እንኳን መቆየት አልፈለግሽም። በይሉንታ ሙስሊም ሆነሽ የተቀመጥሽ ወይ እናትና አባትሽን ፈርተሽ የተቀመጥሽ ነው እንጂ አንቺ ኦልሬዲ 95% ኦርቶዶክስ ነው ያለሽው። አደባባይ ወጥተሽ ሙስሊምን ለማብሸት ልጄ አባዳቸው ኦርቶዶክስ ነው ስነ ምግባሩና ምኑ ስለሚመቸኝ ልጆቼ ኦርቶዶክስ ሆነዋል። አረ የሙስሊም ስነ ምግባርስ አይመችም? የምታወሪውን እንኳን አታቂ ልክስክስ። ለዛ ነው የሙስሊም ልጆች የጠመዱሽ እንጂ አንቺ ለምን ስትከረስትኒ ስትምን ስትያቱኝ አንድ አቢባ ለሙስሊም ሃይማኖት ሆን አባሽ ያመጣል። ለእኛ ለኦርቶዶክሱ መጣሽ ቀረሽ እንዳንቺ አይነት ጢዚዛ ምንም ትምህርት የሌለው ምን ታረጊልናለሽ? ነገር ግን በዚህ በመሀይም አንደበትሽ ወጥተሽ የባሌ ስነ ምግባር የቱ ነው ባልሽ? ሲጋራ ቁጭ ብሎ ጫት የሚቅም ባልሽ ምኑ ነው ስነ ምግባር? አላየንም እንዴ ተፖስቶ ፎቷችሁ? ሲጋራና ጫት ቁጭ ብሎ የሚቅም ባልሽ ስለ ምግባሩ በጣም ጥሩ ስለሆነ ልጆቼ የእሱን ሃይማኖት ተከትለው ክርስትና ተጠምቀዋል። ከዛስ የትኛው ክርስትናችሁ ነው? ጫት እየቃመ ኦርቶዶክስ ሆኖ ሲጋራውን እየነፋ የትኛው ስነ ምግባሩ ነው? የትኛው ስነ ምግባሩ ነው? ጫትና ሲጋራችሁን እንትናችሁ እያንደቀደቃችሁ ሽሻችሁ አረቄውን እየጠጣ እዛ ውስኪ ከጀርባሽ የሚታየውን አረቄ እየቀመቀማችሁ የትኛው ነው? እየሰከርሽ እየወጣሽ ነው እኮ እዚህ ጌም ምናምን የምትጫወችው ልክስክስ ማለት ነው። ግራ እየገባው ረመዳን ላይ ይሄን አድርገሻል፣ ግን ከብዶሻል። ረመዳን እስከሚሄድ ጨንቆ